እሺ ምን ይሄን ለመታከም ነበር? ዝም ብለሽ ካርዱን አታውጭልኝም? እዛው ለዶክተሩ በነግሮ አይሻልም? አይ ከዚህ ስለሆነ ዶክተር የሚመደበልህ ህመምህን ማወቅ አለብን። አይ በቃ ለሙሉ ምርመራ አድርጊ። ሙሉ ምርመራ ከሆነ 20 ሺህ ብር ስጠኝና ምትልከ ምን የሙሉ ስለሆነ ነው የተወደደው እንደዚህ? በቃ ተይው ዝም ብለሽ የዋናው የሰውነት ክፍል አለ አይደል? ኦኬ የአይምሮ ማለት ነው። ኧረ አይደለም ወይ ይሄ እንዳየሩ ጸባይ የሚቀያየረው አለ አይደል? እሳትም ውሃም የሚሆነው ኦኬ የስነ ልቦና ሐኪም አትልም እንዴ? በቃ ይኸውልሽ ከወገበት ተቻለ አይደል? ታዲያ ስንፈት ይዘኝ አትልም እንዴ? ኧረ አይደለም። ኧረ የምን ስንፈት ነው? እንትን ነው ጉልበቴን። ኦኬ የጉልበት በቃ 6 ቁጥር ግባ። እሺ ምንድነው የሚሰማ? ቢሰማኝማ አሪፍ ነበር። በቃ ድንዝዝ ብሏል ማለት ግልጽ ብታደርገው በደንብ ግልጽ። በቃ አላንጋጠጣለኝ። ማንጋጠጥ ስትል በደንብ ልታስረዳኝ ትችላለህ? ይኸውልህ ዶክተር የባህር ሐኪም ጋር ሄጄ በሸንበቆ ቀስቶ አስሮልኝ ነበር፣ ግን ነገሩን ጭራሽ አባባሰው። ስለምንድን ነው የምታወራው? ሌሎች ታካሚዎች ካሉብኝ በጊዜ ተቀልዳለህ እንዴ? ኧረ ይቅርታ ዶክተር ስንፈት ይዞኝ ነው። ጉልበቴን ብላ እንዴት የተመደብከው? ውጣልኝ ከዚህ ቀልድ ነው እንደያዘው ነው። እንደዚህ ነው ታካሚ ትሪት የምታደርጉት? ወይ ግራው አልቀባሽ ሄድልኝ። ኧረ ከዳል እንዴ ስንት አይነት ሰው አለ በእናታችሁ። እንዴ ፌጦ ነገር አይሆን? የኔ ቆንጆ ወይዬ አንቺን ባየሁበት አይኔ ሌላ ሴት ሳይ ቁጥቋጦ ያየሁ እኮ ነው የሚመስለኝ። በዚህ ልክ ሰው አፈቅራለሁ ብዬ አስቤ አላውቅም። የኔ ጌታ የት ነበርሽ እስከ ዛሬ? ለምን ዘገየሽ? ሆቴል ላይ እስከ መጨረሻው አለው ልጆች ወልደን ነጭ ሽበት አውጥተን ወይኔ ስብዝ ግን አስበው ይሄ በጣም እና መች ነው ዱባይ ወስ የቁንጅናው ምሳሌዋ ደሞ እንዳንቺ ማነው ጨዋ አቻሽ ጠፋኝ በዚያ ዓለም ላይ ሸርዶ ጋርጎሽ ከሰው በላይ የኔ አባት ከአንዷ ጋር ምን አዳረከ? እዚህ መሰል አጥርበቅ ኤቢ የኔ ቆንጆ ኤቢ ሰፈር ምን ይዘ የኔ ፍቅር ማነሽ አንቺ? ቆይ ፍቅር አለሽ ምንድነው ማለት? ደፋችሁኝ አይደል እናንተ? አዎ ለካ የሰሙኝም ሞቻለሁ። እዚህ አካባቢ መንፈስ ቸከስ የለም? መንፈስ ቸካ ቆንጆ አሸናፊ ሁለት ሊቃ ቁጥር 5 6 7 ምን አሸነፍን? አዎ እንዴት ዋልሽ? በዛሬው ዕለት የምንማረው ስለ ሁለቱ የግስ አይነቶች ነው። ውሻ ጥግስና ለጥላ ጥግስ ይባላሉ። ወደ አረፍተ ነገሩ ስንመጣ አበቃ እንደሳሌ ሎተሪ ደረሰው ይላል። ውሻ ጥግሱ ምንድነው? ሎተሪ ደረሰን። ለጥላ ጥግሱ ምንድነው? ሎተሪ ደረሰን። አንቺ ምንድነው መጠቀም የነበረብሽ? ለጥላ ጥግስ ግን የተጠቀምሽው ምንድነው? ውሻ ጥግስ። ለጥላ ጥሩ የተኩራ እሞዬ አንዴ ስሚኝ አንቺ የማደነው አንተ አታውኝም እንዴ? ምንድነው የምታካብጂው? ስልክሽን አንዴ ተባልሽ። ቀጥ ብለህ ከዚህ ሰፈር ማጠፋ ከሆነ ወንድሜ ነው የምጠራለን። ሰገው በእናትሽ ምንም በማስፈራራት ምናምን የሚሆን ነገር የለም እኮ ወንድም አይደለም ወንድሞች ለምን ይዘሻምጭው? ምን ያው መቶልሃል አዋራው ማን ሲስተር ተመችተኛል። እሱ ነው እንዴ ወንድምሽ? ምንድነው የት ነው ያስቸገርካት ነው እንዴ? በየ ብዙ እንድትጮይብኝ ምናምን አልፈልግም ጭራሽ። አና ወጣኛ አይደለ? እኔም ወንድም አለኝ እሱ መጣለው ሲጣብቁኝ እሱ ጋር ወንድሜ ምንድነው አንተ በተከበርክበት ሰፈር ስደበደብ ዝም ትላለህ እንዴ? የታባቱ ነው ያለው? ይሄው እሱ ነው። አንተ ነው ወንድሜ የመታው? አዎ እኔ ነኝ። አረ ቢተረበያ እኔ በፈረስ አንቺ በአህያ እንደዚህ ያልን ስንከራከር አስጨንላት ፈረስ በጊዜ እንድትደርስ የታል ሰረገላ እንዳይኔ ገላ እናት አባት ሰምቶት ቀን ተቆርጦ አባወራነት ተረጋግጦ አጎት አክስቶችሽ ተሰብስበው ምን አባታቸው ነው እንደዚህ?
ቤታችንን ነው ምንድነው ተነሳለ እንደ በዚህ ሰዓት ምን ነው ና ወደዛ ወይኔ ምን ተከተከና እንደ መጣ ነው ዛጋ ሱስ አለበት እንደ ሄዳንስ ገንዘብ ተሰራ ዛሬ ይገዛል እንዴ? ዛሬ ግን ብዙ ብር ነው የሚያመስ ነው ማለት ነው። ትናንት ብዙ ብር ወሰከረ እንዴ? አንተ አርፍሬሽ ስለመጣሽ ነው አታፍሪም እንዴ? አይ እንግዲህ እንደዚህ አይነት ልብነት አይመቸኝም። አብረን እንስራ ባልኩ ነው ሌላ ብቻዬን መስራት አላቀተኝም እኮ ሴትዮ። ብቻ ዘፍነ ማዞር ብሎ ላይ ነው በሚሊዮኖች ነው የምሰራው። እንደውም አይገርምሽም? ከዚህ በኋላ ተለያይተናል። ደስ ይለኛል። እኔ ብሩን ወስዳለሁ፣ አንተ ጊታርን ትወስዳለህ። ወሰሽ ተገላገልኩ። ወሰሽ ሰብስቤ ጊታርን ሰብስቤ ተረበሸ ፍቅር ትዝ እያለ አይኑሮ ተስማማኝ። እስቲ ጠይቁልኝ ያለነበት በዚህ ዓለም መደሰት መከፋት የሚኖር ነው። ነገን ካለ መውደቅ መነሳት አንድም ሰው ለማግኘት የታለ ሁኔታል ልጁ የታል ሄጄ እንዳልፈልገው ብላችሁ ይመጣል። ከተማው ደማቅ ነው ቀኑ ቢጨልም ወዳጅ ጠፍቶብኝ ቁጫልን ተለያዩ ሲባል ኧረ ሰው ምን ይለናል? እሺ የኛ ሲሆን የሰማ ሰው ምን ይለናል? ግድ የለም አትሂጂ አብሮ መኖር ይሻለናል። እባክሽ አትሂጂ አብሮ መኖር ይሻለናል። ይሁን ለሰስብኛ እንደ ብራን ሰሩ አረ ብር ስጡኝ ድምፅ ያምራል በእናታችሁ። አብስኛ ያላንቺ ላይ ሆነልኝ ዝም ብይታለሁ። እንደ ድሯችን አብረን ስንሰራ ነው የሚያምርብን። አይነበቆም ባንቺ ቆንጆ ገና ከአንድ ባላ ሁለት ከአንድ ባላ ሁለት ከስካንተ ድርብ ያብር አንበርብር መጀመሪያ መቀመጫ ይናለች ስለምትወጣው ተወልፈኝ አንቺ አፍራቱ